ንጽጽር በተለይ ሽኩቻ ጭቅጭቅ ያለበት ቦታ ላይ ራቁ። ቀልብ ያደርቃል። አይደለም የሰሚውን የተከራካሪው ቀልብማ ተውት ብው ነው የሚል የሰማው ኢባዳ ላይ ብዙ ሰው ሲደክም ማድረግ ያለበት ትልቁ ነገር ምን መሰላችሁ? ሱና ስራዎች ላይ መጠናከር ነው። ላይክ ፈርዱ እንዳለ ሆኖ ግን ሱናዎች ላይ የሱና ስራዎች ላይ በጣም በተጠናከሩ ከሆነ የሱና ሰላት፣ ሱና ጾም፣ እንደዚህ አይነት ነገራቶች ላይ በቃ ምንም ነገር ላለማሳለፍ ሞክሩ። ከዛ ፈርድ የሚባሉት ስራዎች አጠቃላይ እየቀለሏችሁ ይመጣሉ። እነዛን መስራት፣ ለዛ ትኩረት መስጠት ምናምን ብዙ ጊዜ ቀልብ የሚያረጥቡ ነገራቶችን ስሙ፣ በዛ ላይ አሳልፉ። የቁርአን ያሉ ስለ ቅጣት ቀብር ላይ አሳልፉ፣ ዚያራ ምናምን እንደዚህ አይነት ነገር አኺራን የሚያስታውሳችሁ ጉዳዮች ላይ እነዛ አይነት ጉዳዮች ላይ ባላችሁ ጊዜ ለመሳተፍ ሞክሩ። ለምሳሌ እኔ የሆነ ሰዓት ላይ ኻሊድ ራሺድ ያታቁታላችሁ፣ በአማርኛ ትርጉም አለ የኻሊድ ራሺድ ሁጥባዎች፣ እነሱ ናቸው በጣም በቃ የሚመስጡኝ ምናምን ብዙ ነገር ላይ እንድበረታታ ምናምን የሚያደርጉኝ ማለት ነው። የኻሊድ ራሺድ ስለ ሰላት፣ ስለ አንዳንድ ታሪኮች የሚያነሷቸው እሳቸው ጋር መጣው ስለሚያወሯቸው ገጠመኞች ሌሎች ሰዎች እነዛን እያነሱ የሚመክሩበት ሁኔታ አለ። ኻሊድ ራሺድ እና የእሳቸውን እሰማለሁ በብዛት ማለት ነው። እና እንደዚህ ቀልብ የሚያረጥቡ ነገራቶችን ምናምን ማዳመጥ፣ እዛ ነገር ላይ ማዘውተር። ንጽጽር በተለይ ሽኩቻ ጭቅጭቅ ያለበት ቦታ ላይ ራቁ። ቀልብ ያደርቃል። አይደለም የሰሚውን የተከራካሪው ቀልብማ ተውት ብው ነው የሚል የሰሚው ግን በቃ ቀልብ ይደርቃል። የእምነትን ጥፍጥና መጀመሪያ አካባቢ ካልሆነ በስተቀር የእምነትን ጥፍጥና እያጠፋ ነው የሚመጣው። አሁን የሆነ ነገር እኔ የተሻለ ማወራው አለኝ፣ የተሻለ ማስረጃ አለኝ፣ የተሻለ ምሰጠው አለኝ፣ እኔ የተሻለ አሸንፋለሁ የሚለው ነገር ነው ውስጣችሁ ላይ ያደረ የሚመጣው እንጂ ላይክ እኔ ምንድነው እየሰራው ያለሁት፣ እኔ እንዴት ነው ወደ ምንድነው ወደ ዲን መጠጋት መቻል ያለብኝ፣ እኔ እንዴት ነው ስሜት የሚባለው ነገር ልብ ጋር የተገናኘው ነገር እንዴት ነው እሱ ነገር ሊኖረኝ የሚገባው የሚለው ነገር ላይ አያሰራችሁም። ንጽጽር ምናምን እንደዚህ በተለይ ጭቅጭቅ የበዛባቸው ቦታዎች አጠቃላይ ኢቭን ከሰራ እንኳን አእምሯችሁ ብቻ ነው የሚሰራው። ምናልባት ከሰራ ማለት ነው እሱ የሚሰራው አእምሯችሁ ብቻ ነው። አእምሯችሁ ምንድነው የሚሰራ? ኢንፎርሜሽን ይወስዳል፣ በቃ እውቀት ይወስዳል። ልብ ላይ የሚደርስ ምንም ነገር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ደግሞ አንዲት በሰዎች አካል ውስጥ አይ ቲንክ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። በሰዎች አካል ውስጥ አንዲት ስጋ አለች፣ አንዲት ቁራጭ ስጋ አለች። እሷ ከተበላሸች አካሉ በጠቅላላ ተበላሸ። እሷ ከተስተካከለች ደግሞ የሰውየው ሙሉ ነገሩ ተስተካከለ። እሷም ቀልብ ነች፣ ልብ ነች ብለው ነው የተናገሩት። ስለዚህ ልብ ማሰብ ብቻ አይደለም፣ የማሰብ ባህሪ ብቻ አይደለም ያለው። ልብ ኢሞሽን አለው፣ ስሜት አለው። ስለዚህ ያንን ስሜት እያጣችሁት ነው የምትመጡት። በቃ በብዛት እሱን ስሜት እያጣችሁት ነው የምትመጡት። እውቀታችሁ ይጨምራል፣ ማሻአላህ ብዙ ነገር ታውቃላችሁ፣ ለብዙ ነገር ማውራት ትችላላችሁ፣ ማስረጃ መስጠት እንችላለን ምናምን። ልብ ላይ ግን ወፍ አይኖርም፣ የሚሰራበት አካል አይኖርም። እኛ ሁላችን ማንንም የሚነጠልበት ጉዳይ እንዳልኩ አሁን የጠየቅኩት ጥያቄ መልሱ ለእኔም ጭምር አብሮ እንዲቆጭ ተደርጎ ቢነገረኝ ሁሉ እኔ የምመርጠው አይነት ጥያቄ ነው ሁሉም ጋር ስለሌለ። ለዛ ነው ሃይማኖት እኔ ኦርቶዶክስ ነኝ፣ እኔ ሙስሊም ነኝ፣ እኔ ፕሮቴስታንት ነኝ የሚሉ አካላቶች አሉ። ውስጣቸው ሙሉ በሙሉ ኤቲስት የሆነ እውቀት ብቻ ምንም የሚሰሩበት ስራ የሌለ ምንም ስራ የሌለ ውስጣቸው ላይ ስራ የሚባል ነገር የማያውቁ በዛ የማይዞሩ እኔ አሁን በጣም አንድ ችግር ነበረብኝ። እንደውም ልንገራችሁ፣ የእናንተም ችግር ይሆናል ብዬ አስባለሁ። ኢቭን የ30 ሰዓት ደርሶ እኔ አልሐምዱሊላህ አሁን በጣም በመከራ ያስተካከልኩት የ30 ሰዓት ደርሶ ስልኬ ንጽጽር ላይ የሆነ ላይቭ ላይ ገብቶ እየሰማው ቆይቼ የ30 ሰዓት ሲደርስ ድምጹን ጨምሬ መሰግድበት ጊዜ ነበር። እየሰገድኩ እንድሰማ ማለት ነው። ይሄ አሁን ምንድነው የምሰግደው ነገር? እኔ በኋላ ላይ ምንድነው የምሰግደው ነው? እኔ ምናልባት የሌሎቻቸው ችግር ሊሆን ይችላል ስላሰብኩ ነው። የሆነ ጊዜ ላይ በጣም በሽተኛ ሆኜ የነበረበት ጊዜ ነው። ማለት ምንድነው የምሰግደው? ምንም እየሰገዳችሁ እኮ አይደለም። እንደዛ ከሆነ ምንድነው የምሰግደው? በተለይ የሆነ ጊዜ ላይ ላይቭ ደግሞ በመከፍትበት ሰዓት ላይ ላይቭ እንዳይዘጋባቸው አስቡ። አይ ቲንክ በእስልምና እንኳን ስህተት ወንጀል ምናምን መንገር አይፈቀድም። ግን የብዙዎቻችሁና እንትን ያላላችሁ ችግር ይሆናል ብዬ ስለማስብ ላውራችሁ እና ላይቭ እንዳይዘጋባቸው ብዬ አስብና ኖቲፊኬሽኑ እንዲሰማኝ እንደዛ ማደርግበት ጊዜ ነበረ። እየሰማው እሰግዳለሁ። ኖቲፊኬሽን ምናምን እሺ ቢዘጋስ ምን ላደርግ? አቋርጬ ልሄድ ነው? አቋርጬ ሂጄ ላስተካክል ነው? ኖቲፊኬሽን ቢመጣ ይሄ በጣም የኔ ችግር እንደዚህ ከሆነ የብዙ ሰው ችግር ሊሆን ይችላል ብዬ ነው የማስበው። ስለዚህ እንደዚህ አይነት ነገር ይኖራል። ይሄ በቃ ቀልብ ምን ያክል እንደሚደርቅ የምታዩበት መስመር ነው። ምን ያክል ቀልብ እንደሚደርቅ ማለት ነው። ምን ያክል እንደሚደርቅ
ስለዚህ ሽንት ቤት ውስጥ ይዞ የሚገባ ይኖራል የንጽጽር እኔ ባይዞ የማይገባኝ ነገር አለ። ሽንት ቤትና ሻወር አንድ ላይ የሆነበት ቦታ ላይ ሰው እንዴት እንደሚያደርግ አላውቅም። ላይክ ሽንት ቤት ተጠቅሞ ሰው በውሃ ይሰደዋል። ከዛ ሻወር እየወሰድኩ ሰማ ነበር። ከዛ በኋላ ነው ከበሩ ውጪ አድርጌ ቁርአንም ከፈትኩ ንጽጽርም ከፈትኩ ከበሩ ውጪ አርቄ በትልቅ ስፒከር ድምፁን በደንብ ከፍቼ ምናምን መስማት የጀመርኩት ማለት ነው። እንደዚህ አይነት በሽታዎች አሉ። እንደዚህ አይነት በሽታ ይሄ ሁሉም ጋር ያለ በሽታ ነው። አብሶ በዚህ የዘመናችን ትልቁ በሽታ ነው። ለዛ ነው ቀልብ እንዳለ እየደረቀ ያለው። ስለዚህ ስንሰግድ እኔ አሁን ከዚህ በፊትም ያልኳችሁ ነገር ነበር። ሱረቱል ፋቲሃን በተገናኘ ትርጉምና ማብራሪያውን ሰጥቻችሁ ነበር። ስንሰግድ ትኩረት እንድንሰጠው ይህንን ማድረግ የፈለኩበት ትልቁ መንገድ ይሄ ነው። እየከፈትኩ እሰግድ ስለነበረ ንጽጽር ድምፁን እየከፈትኩ ላይቭ ላይ እየተላለፈ ያለን ትምህርት ድምፁን እየከፈትኩ ከዛ በኋላ እሰግድ ስለነበረ በቃ ያንን ነገር ለማጥፋት ትርጉሙን የግድ ማወቅ አለብኝ ብዬ ስገባ ያገኘሁት ነገር ስለሆነ ነው። ትርጉሞቹን እየተረዳችሁ ስትሰግዱ ለእያንዳንዱ ነገር ሴንስ ይኖራችኋል፣ ለእያንዳንዱ ነገር ትኩረት ይኖራችኋል። ስለዚህ ይሄ ላይክ ትልቅ በሽታ ነው አሁን ላይ ያለ ብዬ የማስበው። ለምን እኔ አደርግ እንደነበረው ይሄ እኔ ጋር ብቻ ያለ ነገር ነው ብዬ አላስብም፣ ወይም የነበረ ነገር ነው ብዬ አላስብም። ብዙ ሰው ጋር ይኖራል የሚል እምነት አለኝ። ስለዚህ የኢማን መውረድ ማነስ ነው። እሱን ነገር ደግሞ በምንድን ነው የሚስተካከለው? ወደ ቀልብ የሚገቡ ነገሮችን በማብዛት እነዚህ ደግሞ ላይክ ዳዕዋዎች፣ ግሳጼዎች እንዳልኳችሁ ኻሊድ አራሺድ ብላችሁ ኻሊድ አራሺድ ብላችሁ ሰርች ብታደርጉ በአማርኛ የተተረጎሙ አሉ። ቀልብን በደንብ የሚያረጥቡ ስለ ሞት፣ ስለ ሰላት በቃ ብዙ ምክሮች አሉ። እነዛ ነገራቶችን እየሰማችሁ ቀልባችሁን ማርጠብ ትችላላችሁ። ከጭቅጭቅ ቤቶች ግን ፕሊስ ራቁ። በቃ ይሄ ምንድነው አሁን በጠየቀኝ ዙሪያ ነው። ለእውቀት በጣም ይሆናችኋል፣ ለስሜት ግን ጭራሽ አይሆንም። ጭራሽ ውስጣችሁ ላይ የሚገባ ነገር የለም። እስልምና ለሁሉም መልስ አለው ምናምን ብቻ በቃ ፉከራ ብቻ ይሆንባችኋል። መልስ ስትሰሙ ትደመማላችሁ ምናምን። እየሰገዳችሁ ነው ግን አይደለም። የ30 ሰዓት አልፎ ነው እኮ እየሰማችሁ ያላችሁት። ቁጭ ብላችሁ እየሰማችሁ ያላችሁት እኮ የ30 ሰዓት እያለፈ ያለበት ሰዓት ላይ ነው። ሰላት ላይ የ30 ሰዓት እያለፈ ቁጭ ተደርጎ ይሰማል ያ ነገር። ኢቭን ከሚወያዩ ሰዎችም ልክ እንደዛው የ30 ሰዓት እያለፈ የሚነገርባቸው ጊዜያቶች አሉና ከንጽጽር ቤት ስትርቁ ልባችሁን ታድናላችሁ። ከጭቅጭቅ ንጽጽር ስራችሁ ከጭቅጭቅ ቤት አጠቃላይ ስትርቁ ልባችሁ ይረጥባል። ካልሆነ አእምሯችሁ ብቻ ነው የሚሰራው እንጂ ልባችሁ አይሰራም። ልብ ከተበላሸ ደግሞ ሙሉ አካል ነው የሚበላሸው፣ ከተጠገነ ሙሉ አካል ነው የሚጠገነው። እና ፒኬ ይሄ እኔ ራሱ መስማት ያለብኝ በትልቅ ሰው ሊነገረን የሚገባ ሁሌም ሰዎች ሊያስታውሱን የሚገባው ጉዳይ ነው ይሄ ጉዳይ ማለት ነው።